ንግስት ለመሆን ይህን ፈተና መፈተን አለባችሁ ብትባሉ ምን ታደርጋላችሁ? ንግስት ለመሆን 3 ልዕልቶች በሰውነት ቅርጽ የተሰራ ፍሬም ሰውነታቸው ምንም ሳይነካቸው ማለፍ ይጠበቅባቸዋል። ሶስቱንም በቀላሉ አለፉት። ንጉሱም በጣም ደስ አለው። ከዛ ሁለተኛውን ፈተና አዘጋጀ። ፈተናውም 3 የወይን ብርጭቆ በጠረጴዛው ላይ አረገ። ከሶስቱም አንዱ መርዝ አለው። 3 እስረኞች አመጣና ብርጭቆ ውስጥ ያለውን መጠጥ እንዲጠጡ አዘዛቸው። ልክ እንደጠጡት ከእስረኞቹ አንዱ ተዝለፍልፎ ወደቀ። አሁን የልዕልቶቹ ተራ ነው። የልዕልቶቹ አይን በጨርቅ ሸፈናቸው እና ብርጭቆቹንም አቀያየራቸው። የፈለጉትን መርጠው እንዲጠጡ አዘዛቸው። አስቡት፣ የሚጠጡት ወይን አንዱ መርዝ አለው። ከሶስቱም ልዕልቶች አንዷ ልዕልት በጣም ፈራችና ራሷን ከውድድሩ አገለለች። ሁሉን አንስታ ጠጣችሁ። ከዛ ምንም አልሆነችም። ከዛ የቀረችው ሶስተኛዋ ልዕልት ተራ ሲሆን ልጠጣ አለችና ስለፈራች ተወቹ። በጣም በሚገርም ሁኔታ ሁለተኛዋ ልዕልት የተቀሩትንም ብርጭቆ ተራ በተራ እያነሳች ሁሉንም ያለ ምንም ፍርሃት አንድ በአንድ ጠጣችው። የሚገርመው ግን ብርጭቆ ውስጥ ምንም አይነት መርዝ አልነበረም። ከዛ ወደ ንጉሱ ጠጋ ብላ ስላንተ ርህራሄ ብዙ ሰምቻለሁ። እርግጠኛ ሁኝ የምነግርህ መቼም ቢሆን ንጹሃንን ሰዎች ለራስ ስትል እንደማትገላቸው አውቃለሁ። የሚገርመው ነገር ግን ወድቆ የነበረው እስረኛውም ተነሳ። የፈተናው አንድ አካልና እያስመሰለ ነበር። ንጉሱም በእውቀቷና በጥበቧ በጣም ተገረመና ንግስት አድርጎ ሾመዋት።